10 ነጥቦች ዝምታ መጠቀም ያሉበት ቦታ። አንደኛው ስትናደድ ረጋ በል። ስትናደድ ስሜት ስለሚረበሽ ከአይምሮ ይልቅ ምላስ ነው የሚናገረው። ሁለተኛው ስለማታውቀው ነገር የማታውቀውን የሰው ታሪክ ወይም የፊልም ታሪክ ለመናገርና ለማስረዳት እንዳትሞክር፣ አለበለዚያ የመኮላተፍና ግሬ መጋባት ነገር ውስጥ ትገባለህ። ሶስተኛው ለምታፈቅረው ሰው በአንተ ከተናደደ እና እየጮኸ የሚያወራብህ ከሆነ ዝም በል። እርጋታ የነሱን ቁጣ ይቀንሰዋል። አራተኛው ከሰው ጋር ስታወራ ዝም በል። ከነሱ እኩል ለማውራት አትሞክር። አምስተኛ እየተሳደብክ የምታወራው ከሆነ ዝምታን ተጠቀም። ስድስተኛው ዝም በል የምትጠቀመው ቃል ጓደኞችን ወይ ፍቅረኛን የሚጎዳና የሚረብሽ ከሆነ። 7 የሰውን ስሜት የሚረብሽ ቃል። አንዳንድ ቃላቶች የሰውን ልብ ይሰብራሉ፣ እስከ መጨረሻው እነዛን ሰዎች ይረብሻሉ። ስለዚህ የምትጠቀመው ቃል የሰዎችን ልብ የሚሰብር ከሆነ ዝምታን ተጠቀም። 8ኛው ሲደብር ዝምታ ውስጥ እረፍትና እርጋታን ይፈጥራል። 9 ሲያም ዝምታ መምረጥ አለብህ፣ አለበለዚያ በሽታ ላይ በሽታ ነው የምትጨምረው። 10ኛው ይህንን አካውንት ለማንም ሳትናገር በዝምታ ፎሎ አድርገው። ዝምታን የት መጠቀም እንዳለበት ማወቅ ከፈለክ ማለት ነው።